ዮጋሽ ደርሰናል። እንደምታዩት ከጀርባችን ደግሞ ታሪክ ቅርስ ምናምን የሚያውቁ ሰዎች ጋር ሆነን ውስጥ ያለውን ነገር የምናስጎበኝ ይሆናል። በመጀመሪያ እስቲ ደግሞ ከአቶ እያሱ ጋር ትንሽ ቆይታ እናደርጋለን። ተከታተሉ። እሺ፣ በመጀመሪያ እዚህ ፈቅዶን ለኛ ውስጥ ገብተን እንድናይ ስለረዱን በጣም ነው የምናመሰግነው። በመጀመሪያ ደግሞ ስሞትን እስቲ። ስሜ እያሱ ገጃቦ እባላለሁ። በወላይታ ሶዶ ዩኒቨርሲቲ አገር በቀል እውቀት ጥናት ተቋም የተቀናጀ የምርምር ማዕከል አስተባባሪ እና የሙዚየም አስጎብኚ ነኝ። እና ይሄ እዚህ አሁን የምንገኘው በወላይታ ሶዶ ዩኒቨርሲቲ አገር በቀል እውቀት ጥናት ተቋም ስር በተደራጀው ሙዚየም ነው ያለነው። ሙዚየሙ የተቋቋመበት ዓላማ አለው። ዓላማው አንደኛው ይሄ ከፍተኛ የትምህርት ተቋም እንደመሆኑ መጠን ታሪክ አጥኚዎች የሪሰርች ስራቸውን ለመስራት ከየት መረጃ እናገኝ ሳይሉ በቅርብ መረጃ አግኝተው እንዲሰሩ ለማድረግ ነው። ሁለተኛው ዓላማ ከውጭም ሆነ ከሀገር ውስጥ የሚመጡ ቱሪስቶች ወይም ጎብኚዎች በቅርብ ወላይታን አይተው የወላይታን ቅርስን ታሪክን እንዲረዱ ለማድረግ ነው። ሶስተኛ ደግሞ ይሄ ሙዚየም እንደ ገቢ ማስገኛ ለዩኒቨርሲቲው እንደ ገቢ ማስገኛ እንዲያገለግል ታስቦ እየተሰራ ነው ማለት ነው። እንግዲህ በዚህ ሙዚየም ወደ ውስጥ ከመግባታችን በፊት ውጭ ላይ ነው ያለ ነው። ውጭ አሁን ያለ ነው ሙዚየሙ ያለው በወላይታ ባህላዊ ቤት ውስጥ ነው። ስለ ባህላዊ ቤት ወደ ውስጥ ገባ አስረዳለሁ። እና ውጭ ላይ በምንመለከትበት ጊዜ የወላይታ ሰው የወላይታን ባህላዊ ቤት ሲሰራ ሰፊ ደጃፍ አለው። ሰፊ ደጃፍን ከሪያ ብሎ ይጠራል። እንደገና ደግሞ እዚህ ከቀዩ አፈር ቀጥሎ ያለው ቦታ ገጩላ ይባላል። ይሄ ቀዩ አፈር ያለበት አካባቢ ደግሞ ያለበት ባሷ የምንለው ነው። እንደገና ከባሷ ወደዚህ ስንመጣ ይሄ እዚህ ጋር ዞኗ ተብሎ የሚጠራ ነው። ይሄ ፓርት በር መግቢያ አካባቢ ያለው መግቢያ ደግሞ እንደገና ትንሽ ጠጋ ስንል እዚህ ጎጮኖ አለ። ያ እንግዲህ የቤቱ አሰራር ነው ማለት ነው። የወላይታ ባህላዊ ቤት እንግዲህ እዚህ ተሰርቶ የጓሮ አትክልት አተካከልም ፕሮቶኮል አለው። አንደኛ በጓሮ ላይ የሚተከለው መጀመሪያ የቡና ቅመም ይተከላል። ከቡና ቅመም ቀጥሎ ቡና ይተከላል። ከቡና ቀጥሎ እንሰት፣ ከዚያ የእርሻ መሬት ነው ያለው። እንግዲህ አሁን እዚህ በሙዚየሙ ጓሮ ያሉት እነዚህ የቡና ቅመም ሆነ ቡናዎቹ እንሰቶቹ በሙሉ መድኃኒትነት ያላቸው ናቸው። አሁን እዛ ጋር ያለው ቅጠሉ የሚታየው ሰንተብሎ የምንለው አለ። ያ ሰንተብሎ አሁን ከፍተኛ ትክትክ ሳል አለበት ሰው ተለንቅጦ በቅቤ ያንን አዋህዶ በሚያጠጡበት ጊዜ ወዲያው ከፍተኛ ሳል ወዲያው ጸጥ ይላል። ያ ቀዩ እንሰት ቀይ እንሰት አሁን የምናየው አለ መድኃኒት ነው። ላሞች ወልደው እንግዲህ ልጅ አልወርድ ካለ ይሄን የዚህን ቅጠል ሲያበሉ ወዲያው እንግዲህ ልጅ ይወርዳል ማለት ነው። ላምቷ እንግዲህ ልጅ ሆድ ውስጥ ያለው ይወርዳል። እንደገና ደግሞ ይሄ ቀይ ቡና አለ። አሁን ከቡናዎች መካከል ያም ቀይ ነው። እንደገና ወደ ጓሮም ወደ ታችም ቀይ ቡናዎች አሉ። እነዚህ ቀይ ቡናዎች ሴት ልጅ ወልዳ የሆድ ቁርጠቷ ከወለደች በኋላ ከፍተኛ ከሆነ ይህንን ቀዩን ቶረ ቱኪያ ተብሎ ይጠራል እና እሱን ከቡና ቅመም ጋር ማነው ከቡና ጋር ቅመም ጋር አንድ ላይ ሲያጠጡ ወዲያው ያ ከፍተኛ ቁርጠቱ ወዲያው ያቆማል ማለት ነው። ስለዚህ እነዚህ እንግዲህ በጓሮ ያሉትን መድኃኒትነት ያላቸው እጽዋቶች ናቸው በብዛት እዚህ ጋር የተከልነው እና በኋላ ወደ ውጭ ስንወጣ ለማስረዳት አሁን ወደ ውስጥ እንገባለን። እንግዲህ ወደ ውስጥ ስንገባ እዚህ ባህላዊ ቤቱ ደጃፉን እናያለን። በደጃፍ ላይ ሰንበሌጥ የተከደነው ወደዚህ ነው። ይሄኛው ጌጥ እዚህ የተሰራበት የራሱ ምክንያት አለው። አንደኛ ይሄ ኮንዳ አከዳደን ይባላል። በኮንዳ አከዳደን የተደረገው ለምንድን ነው? እዚህ ጋር ሰንበሌጡ እስከዚህ ድረስ የተከደነ ከሆነ አጋጣሚ ሳሩን ልጆች ሰዓት ከቤት ይዞ ሲወጡ አጋጣሚ ቢቀጣጠል በቀላሉ ሊቀጣጠል ይችላልና ለቤቱ ደህንነት ሲባል ይሄንን ሰንበሌጥ ገምደው ነው የሚያስቀምጡት። ይሄንን ኮንዳ አገማመድ አለ፣ በዛ ገምደው ነው። አሁን ይሄንን እኔ በክብሪት ብለኩስ አይዝም፣ ምክንያቱም የተገመደ ሳር ስለሆነ ለቤቱ ደህንነት ነው። ሁለተኛው ደግሞ ለቤቱ ጌጥ ነው። እዚህ በር ላይ የምናየው ወደዚህ ጋር ስንመጣ ይሄ በረንዳው ጴዳ ይባላል። ይሄ የቆመው ቋሚው ቶሚያ ይባላል። እዚህ መግቢያ በር ላይ ያለው ይሄ ቆስለታ የምንለው ነው። ይሄ ከላይ ያለው ይሄ ጉበኖ ቆስለታ የምንለው ነው። ይሄ ቆሪያ እንደገና ከጉበን በላይ በኩል ያለ ነው። እቺ ደግሞ ጉበኗ ወደ ታች እንዳይወርድ ይሄንን ቆሪያን ለመከላከል ወከሚኒያ የምንላትን እዚች ላይ ይሄ እንግዲህ በአገር በቀል እውቀት እንዴት መግቢያ ደጃፍን እንደሚያዘጋጁ ለማሳየት ነው። ሌላው እዚህ ጋር በመግቢያ ላይ ያለው እፍታ የምንለው በር ነው። እፍታው በዚህ መልክ ተሰርቶ ከዚያ በኋላ በአስተማማኝ ሁኔታ ከተዘጋ ለቤቱ ደህንነት ዋናው መግቢያ ላይ ቤት የሚዘጋው በእፍታ ወይም መዝጊያ ነው ማለት ነው። ያንን ለማየት ነው። ወደ ውስጥ ስንገባ
ወደ ውስጥ ስንገባ እንግዲህ አሁን ያለ ነው በወላይታ ባህላዊ ቤት ውስጥ ነው ሙዚየሙ ብያለሁ። የወላይታ ባህላዊ ቤት 4 አይነት ነው። ዙፋ፣ ሜሿ፣ ጉላንታ፣ ቡራሪያ የሚባል የቤት አይነት አለ። እናም ሜሿ ከመሬት እስከ ጣሪያ ድረስ ምንም አይነት ክፍተት ሳይኖር ጥቅጥቅ ተደርጎ የሚማገር ነው። ዙፋ የምንለው ደግሞ በግማሽ ጨረቃ ቅርጽ ይማገራል። እንዲህ ወደ ጎን አይማገርም። በግማሽ ጨረቃ ቅርጽ እየተማገረ የሚጠናቀቅ ነው። እንደገና ቡራሪያ የምንለው የቤት አይነት ወጣቶች ገና የመጀመሪያ ቤት ሲሰሩ ዝም ብሎ ተራ ቤት ከተራ እንጨት ከተራ ነገር ዝም ብሎ የሚሰሩትን ቡራሪያ ብሎ ነው የሚጠሩት። እንደገና ይሄኛው ቤት ደግሞ ጉላንታ ብለን የምንጠራው ነው ማለት ነው። ጉላንታ ማለት ያው ከመሬት እስከ ጣሪያ ድረስ 9 ቦታ ክፍተት አለ። አሁን እዚህ ይሄንን በምናበት ጊዜ ከመሬት እስከ ጣሪያ ድረስ ይሄ ክፍተት አለ። 9 ቦታ እንደ ምህዋር የዞረው በምናይበት ጊዜ 9 ቦታ ክፍተት አለው። ይሄ መሀል ያለችዋን ጣሪያ ላይ ያለችዋን ጣሪያዋን እንደ ፀሐይ ይወስዳሉ። እነዚህ 9 ቦታ ደግሞ ያለው ክፍተት በዓለም ላይ ያሉ 9 ፕላኔቶችን ወካይ ነው ማለት ነው። በጣም ይገርማል። ይሄ እንግዲህ አገር በቀል እውቀት መሀል ያለችዋን ፀሐይ ጣሪያ ላይ ያለውን እንደ ፀሐይ ይወስዳሉ። እነዚህ ክፍተት 9 ቦታ ያለውን ክፍተቶችን በዓለም ላይ ካሉ ከ9 ፕላኔቶች ጋር የሚቆጠር ነው። ይሄ አገር በቀል እውቀት እውነትም በዚያን ጊዜ ነበረ እንደሲባል አሁን ይኖራል የሚል ግምት ውስጥ ያስገባል። ለምን ወላይታ ዘመን መለወጫ ግፋታ በዓል አለ። የራሱ ካላንደር አለው። የመሬት ዙረትን፣ የጨረቃ ዑደትን እንዲሁም የፀሐይ አቀማመጥን የከዋክብቶችን አቀማመጥ ተከትሎ ወላይታ የራሱ ካላንደር አቆጣጠር አለው። እዛ ህዋ ላይ ያሉትን ፍጥረታትን ተከታትሎ የማወቅ እውቀት ስለነበረው የራሱንም ካላንደር የሚቆጥረው በሰሜን ሉናር በግማሽ ጨረቃና በግማሽ ፀሐይ አቆጣጠር ነው የሚቆጥሩትና የማወቅ እውቀት አላቸው ብለን ስለምንጠራጠር ይህንን እንግዲህ ይሄ ቀላል አገር በቀል እውቀት አይደለም እንዲያጠኑ ብለን ለዩኒቨርሲቲው ሰጥተናል። ምናልባት በቅርብ ጊዜ ውጤቱ ይደርሳል ማለት ነው። እና እንግዲህ ከዚህ ቦታ ላይ ጉብኝቱን በምንጀምርበት ጊዜ ቤትን በ3 ቦታ ነው የምንከፍለው። ሳሎን፣ ጓዳና የእንስሳት መቆሚያ በቆሎ ዊጊያ ሜዛቋ ተብሎ የእንስሳት መቆሚያ እንስሳትና ሰው አንድ ላይ ነው በወላይታ የሚኖረው። ያንን ነው የሚያሳየው። ወደዚህ የምናየው ያው ወላይታ ላይ መንግስት ነበር፣ የመንግስት መዋቅር ነበር ስንል ዝም ብለን አይደለም። ወላይታ በራሱ መንግስት እስከ 1887 ዓ.ም ድረስ በራሱ መንግስት ስተዳደር የነበረ የራሱ ንግድ ገንዘብ የነበረው የራሱ መንግስት የነበረው ነው ማለት ነው። እና ወላይታ ወደ መንግስት አስተዳደር ከመግባቱ በፊት መጀመሪያ በሽማግሌዎች አስተዳደር ነው የተዳደረው። ቀጥታ ወደ መንግስት አስተዳደር አይደለም የገባው። 5 ዘርፍ ያለው የሽማግሌዎች አስተዳደር ነበር። ሀዮ ጭማ፣ ስጋ ጭማ፣ ፍርዳ ጭማ፣ ጫቆ ጭማና ኦላ ጭማ የሚባሉት 5 ዘርፍ ያለው የሽማግሌዎች አስተዳደር ሲያስተዳድር የዛ እድገት መንጭቶ ደግሞ ወደ መንግስት አስተዳደር ተሸጋገረ። ወደ መንግስት አስተዳደር ተሸጋገር በ3 ስርወ መንግስት ነው ያለፈው። የመጀመሪያው ስርወ መንግስት የወላይታ ማላ ስርወ መንግስት ይባላል። በመጀመሪያው የወላይታ ማላ ስርወ መንግስት ከካው ቢቶ እስከ ካው ሀላላ ድረስ 12 ንጉሶች ናቸው የነገሱት። ከዚያ ቀጥሎ የመጣው የአሩጃ ስርወ መንግስት ነው። በዚህ በአሩጃ ስርወ መንግስት ከካው ጋዳ እስከ ካው ዳሞታ ድረስ 11 ንጉሶች ናቸው የነገሱት። በዚህ በአሩጃ ስርወ መንግስት ጊዜ ወላይታ ላይ ረሃብ፣ ጦርነት፣ በሽታ፣ ችግር ስበዛ እንግዲህ ወላይታ መንግስት ዲሞክራት ነበር በዚያን ጊዜ እና በዘመን መለወጫው በግፋታ ጊዜ መንግስት የህዝብን ስራ ይገመግማል፣ ህዝብም የመንግስትን ስራ ይገመግማል። ሲገመግም ይሄ ስርዓት የማያዋጣ መሆኑን ያዩና እንዲያነሱ አድርገው መልሰው የወላይታን ስርወ መንግስት አምጥተው ሁለተኛውን የወላይታ ማላ ስርወ መንግስት አመጡ። የመጀመሪያውን ወላይታ ማላ አምጥተው በሁለተኛው ወላይታ ማላ ስርወ መንግስት ጊዜ ከካውሰኔ እስከ ካውኦቼ ድረስ 12 ንጉሶች ናቸው የነገሱት። ከዚያ ቀጥሎ የመጣው የወላይታ ትግሬ ስርወ መንግስት ነው። በዚህ ከካውሾም ጋይም እስከ ካውጦና ድረስ 15 ንጉሶች ናቸው የነገሱት። ቶታሊ 52 ንጉሶች በወላይታ እየነገሱ መሆኑን በየአደባባዩ ላይ ሲታይ 50+1 ኪንግስ ይላል ወላይታ። ያን የሚለው ምንድነው? ከ50 በላይ ነገስታት የነገሱ መሆኑን ያንን ለማመላከት ነው ማለት ነው። እኚህ እዚህ ጋር የምናያቸው የመጨረሻው 52ኛው የወላይታ ንጉስ የንጉስ ጦና ፎቶ ነው። እኚህ ደግሞ የወላይታን ዳሞት መንግስት ያስፋፉ የሳዘ ሞቶሎሚ ፎቶ ነው ማለት ነው። ይሄ እንግዲህ መንግስት እስካለ ድረስ የመንግስት መዋቅርም አለ። በመንግስት መዋቅር ላይ የምናየው ምንድነው? እዚህ የምናየው ላይ ንጉስ አለ፣ ቀጥሎ አልጋ ወራሽ አለ። በዚህ በህግና ስርዓት ውስጥ እዚህ የ2 ዓመትና የ4 ዓመት ምክር ቤት አለ። ዛሬ ፓርላማ ላይ ሴኔት እንደ ዴፒቲ እንደምንለው። እንደገና እዚህ የፍትህ ኃላፊ አለ፣ አማማይ አለ፣ አምባሳደር አለ። እነዚህ ሚኒስትሮች ናቸው። ይሄ እዚህ ጋር የመከላከያ ሚኒስትር አለ፣ የወሰን ሚኒስትር አለ፣ የሰላም ሚኒስትር አለ፣ የገንዘብ ሚኒስትር አለ። ወላይታ የራሱ ገንዘብ ነበረው። በራሱ ሚኒስትር ስር ፎርጅድ ገንዘብ እንዳይሰራ ቁጥጥር እየተደረገ ነው።
እና እነዚህ ሚኒስትሮች አሉ፣ እነዚህ ዳኛዎች አሉ። ከአላነዳና እስከ አዱመዳና ድረስ የሚሾሙ ዳኛዎች አሉ። እዚህ ጋር በቤተ መንግስት ኃላፊ ስር ያለው የደንና ዱር ልማት ኃላፊ አለ። ስለ ደን ጉዳይ ከፍተኛ ትኩረት ክትትል የሚያደርግ ኦቾሎ የሚባል እንደገና ደግሞ አርዋ የሚባል የእንስሳት ሀብት ኃላፊ ነው። ጥሩ እንስሳትን በዚያን ጊዜ እንዲያረቡ ያንን የሚከታተል ኃላፊ አለ። እንደገና ማያ የማር ሀብት ኃላፊ። ንብና ወላይታ ከፍተኛ የራሱ ታሪክ አለው። ምኒልክ ወላይታን 7 ዓመት ሲዋጋ በ6ኛ ዙር በራስ መንገሻ አትካም የሚመራ ጦር ወላይታ ላይ መጥተው እነሱ ዘመናዊ የጦር መሳሪያ ይዘዋል። ወላይታ ሰው ጦርና ጋሻ ነው የያዘው። በኋላ እዚህ ጋር ቅድም የምናገረው ሀየ ጭማና ኦላ ጭማ የጦር ስልት ነዳፊዎች አሉ እና እነሱ ይማከሩና በቀጥታ ሰውን ወደ በረሃ ልከው ባልሼና ጣጡማቴ የሚባል የንብ ዝርያ አለ። ያንን ከበረሃ እንዲያመጡ አድርገው ንብን ደግሞ አስቆጪ ሳር ውጪ ነው ያለው፣ በኋላ እናያለን። እና በዛ ሳር አስቆጥተው በሰራዊቱ ላይ ሲበትኑ እንኳን መሳሪያ ሊይዝ ራሱ ችሎ መቆም ያልቻለውን መሳሪያቸውን ከእጃቸው ለቅመው ወዘው የማረኩት የክማ አሌቆ ዶሮ በሚባል ቦታ ነው ማለት ነው። ንብና ያው ማርና ንብና ወላይታ የራሱ ታሪክ አለው። እንደገና እዚህ ጋር እንግዳ ተቀባይ አለ። እዚህ ዘከረ ጎዳ ትእዛዝ አስተላላፊ አለ። ሪፖርተር ጋዜጠኛ አለ። ቶንዲያ መልእክተኛ አለ። እንደ ዛሬ ሞባይል ባልነበረ ስልክ ባልነበረ ጊዜ የጋራ ላይ ሰው ቆሞ መልእክት የሚያስተላልፉት እነዚህ አለ። ይሄ መዋቅር እስከ 1887 ምኒልክ ወላይታን ከሌላው ኢትዮጵያ አንድ አካል እስከሚያደርግ ድረስ ይሄ ሲያገለግል የነበረ መዋቅር ነው ማለት ነው። በጣም ይገርማል። ወደዚህ ስንመጣ የምናየው የወላይታን ባህላዊ አልባስ ነው። የወላይታ ባህላዊ አልባሳት በ5 ይካፈላል። እሱም ሀዲያ ተብሎ ነው የሚታወቀው። ሀዲያ እንግዲህ በወላይታ 5 አይነት የሀዲያ አይነቶች አሉ። የመጀመሪያው ዱንጉዛ ሀዲያ የምንለው ነው። የመጀመሪያው ዱንጉዛ ሀዲያ የምንለው ነው። ሀዲያ የራሱ 3 ቀለም አለው። እነዚህ ቀይ፣ ቢጫና ጥቁር ቀለም አለው ማለት ነው። እነዚህ እንግዲህ ቀለማት ምንን ወካይ ናቸው ማለት ነው? ጥቁሩ እዚህ በዳሞት ተራራ ግልጌ ሞቼ ቦራጎ የሚባል ዋሻ አለ። ያ ዋሻ ከዛሬ 70,000 ዓመት በፊት የወላይታ ሰው የኖረበት ዋሻ እንደሆነ በአርኪኦሎጂስቶች እየተረጋገጠ ነው ማለት ነው። እንግዲህ ከዛሬ 70,000 ዓመት በፊት የወላይታ ሰው ዋሻ ላይ ከኖረ ቀደምት ጥቁር ነው ማለት ነው። ስለዚህ ቀደምት ጥቁር መሆኑን አመላካች ነው። የወላይታ ሰው ሲፎክርም ምን ይላል? ከሬተ ወላይታ ብሎ ነው። እኔ ጥቁር ወላይታ ብሎ ነው የሚፎክረው ሲፎክርም። ይሄ ቢጫው ምንን አመላካች ነው? ሰርቶ መልማትን። ቀዩ ወላይታ ለሀገሩ መስዋዕት መሆኑን አመላካች ነው ማለት ነው። ይሄኛው ባህላዊ አልባስ ሀዲያ ተብሎ ይታወቃል። ይሄ ሴሪ ዱንጉዛ ሀዲያ ተብሎ ይታወቃል። ይህንን ዱንጉዛ ሀዲያን የሚለብሱት እነማን ናቸው? ንጉሱና ሹማምንቶቹ ይህንን ዱንጉዛ ሀዲያን ይለብሳሉ ማለት ነው። ሁለተኛው የባህላዊ አልባስ አይነት ሴሪ ሀዲያ ተብሎ የሚታወቀው ነው። ሴሪ ሀዲያ ተመሳሳይ ቀለም ሆኖ የሚለየው ምንድነው? ዘርፍ መኖሩ ነው። እዚህ ላይ ዘርፍ መኖሩ ነው የሚለየው እና ይሄ ሴሪ ሀዲያ ይባላል። ይህንን ንጉሱና ሹማምንቶቹ ያንን ዱንጉዛ ሀዲያን ሲለብሱ፣ ሴሪ ሀዲያን የሚለብሱ ደግሞ አገር ያቀኑ የጦር ሜዳ ጀግኖች ይህንን ሴሪ ሀዲያን ይለብሳሉ ማለት ነው። እንግዲህ የምግብ ዋስትና ደግሞ ያረጋገጡ ሴቶች የሚለብሱትን ወደዛ ጋር ሳልፍ አስረዳለሁ። ሌላኛው የባህል አልባስ ጎመራ ሀዲያ ተብሎ ይታወቃል። ጎመራ ሀዲያ የሚለብሱት እነማን ናቸው? ወጣቶች ማህበራዊ ሽግግር ሲያደርጉ ይህንን ባለነጠላውን ሀዲያን ወጣቶች ማህበራዊ ሽግግር ማድረግ ማለት ግርዛት ገብቶ ሲወጡ፣ ወላይታ ላይ ወጣቶች ግርዛት የሚገቡት እድሜያቸው 15 ዓመት ከደረሰ በኋላ ነው። ለምን ያንን ያህል እድሜ መቆየት አስፈለገ ሲባል አንደኛ የቅባት እህል መብላት በሚችልበት ጊዜ፣ ቅቤን በደንብ መጠጣት በሚችልበት ጊዜ። ወንድ ልጅ የሚበላው ተገርዞ ነው፣ ሴት ልጅ የምትበላው ወልዳ ነው። ስለዚህ በህፃነት ከገባ እድሜው ይቀጫል ተብሎ ስለሚታመን ራሳቸውን ካወቁ በኋላ ሲገቡ ግርዛት ይገባል። ግርዛት ገብቶ ደግሞ ቁስሉን ሲያሽር አደን ሄዶ ገሎ መምጣት አለበት። ይህንን ለመልበስ ቁስሉ ሲያሽር ሄዶ ገሎ ከመጣ ይህንን ጎመራ ሀዲያን ሽማግሌዎች ተሰብስቦ መርቀው በሰው ቁጥር ገብተዋል ብሎ የሚያለብሱት ጎመራ ሀዲያ ተብሎ ይታወቃል ማለት ነው። ሌላኛው የምግብ ዋስትና ያረጋገጡ ሴቶች የሚለብሱት እዛ ጋር ያለውን አስረዳለሁ። ስንደርስ እዚህ ጋር ስንመለከት በአለባበስ ላይ በምንመለከትበት ጊዜ እዚህ ጋር ወጣቱ እዚህ ጎመራ ሀዲያን ለብሶ ነው ከግርዛት ገብተው ወጥተው፣ እኚህ ደግሞ የዱንጉዛ ሀዲያን ለብሶ ነው ሹሙ። እኚህ የምግብ ዋስትና ያረጋገጠች ሴት ፈታል ሀዲያን ለብሳ ነው። ይህ የጦር ሜዳ ጀግና ሴሪ ሀዲያን ለብሶ ነው። ከነዚህ ከ3 ቀለም ውጪ ያለው በሙሉ ጉቱሙ ሀዲያ ተብሎ የእርሻ ልብስ ተብሎ ይታወቃል ማለት ነው። ከዚህ ከለር ውጪ ከሆነ ባህልን አይወክልም። ባህልን ወካዩ 3ቱ ቀለማት ናቸው ማለት ነው። እና ይሄ ጉቱሙ ሀዲያ በእርሻ ሰዓት ላይ የሚለብሱት ነው ማለት ነው።
ያንን ለማመላከት ነው ማለት ነው። ወደዚህ ጋር የምንመለከተው ይሄ ደበለ ዳንጫ ይባላል። ደበለ ዳንጫ ባለ 40 ክንድ መቀነት ነው። ድሮ አባቶች ወደ ጦር ሜዳ ሲሄዱ የመጀመሪያ ሕክምና እርዳታ መስጫ ዕቃ የላቸውም። ልክ ይህንን እንደ ፈርስት ኤድ ኪት ወይም እንደ መጀመሪያ ሕክምና መስጫ የሚጠቀሙት ነው። ይሄ 40 ክንድ መቀነት ወይም 20 ሜትር ነው እና ይሄ መቀነት አጋጣሚ በጦር ከተወጋ ብችል ጦሩን መንጭቆ ያወጣል ጦር ሜዳ ላይ፣ ካልቻለ ደግሞ ጦሩን ሰብሮ እዛ ያስቀርና በዚህ ድብን አድርጎ አስሮ በፈረሱ ወደ ቤት መጥቶ በባህላዊ መድኃኒትና በባህላዊ ምግብ ሲሻለው ወደ ጦር ሜዳ ድኖ ወደ ጦር ሜዳ ይሄዳል ማለት ነው። ይሄ እንደ መጀመሪያ ሕክምና መስጫ የሚጠቀሙት ደበለ ዳንጫ ተብሎ የሚጠራ ነው ማለት ነው። ከስር የምንመለከተው ጨጨፎ ቡልኳ ይባላል። ጨጨፎ ቡልኳ ይሄ የቆሸሸ የሚመስለው የቆሸሸ ቡልኳ አይደለም እና ይሄ ቡልኮ በደም በቀይ አፈርና በቅቤ የተነከረ ነው። ይህንን የብለሱት እነማን ናቸው? የጦር ሜዳ ጀግኖች፣ በጦር ሜዳ ጀብዱ የሰሩ ሰዎች። በጦር ሜዳ ጀብዱ የሰሩ ሰዎች ተራ ሰው የሚለብሰውን ቡልኮ አይለብሱም። ተራ ሰው የሚለብሰውን ቡልኮ እዛ ጋር ስደርስ አሳያለሁ እና ይህንን ጨጨፎ ቡልኳን በጦር ሜዳ ጀብዱ የሰሩ የጦር ሜዳ ጀግኖች የሚለብሱት ነው ማለት ነው። እሱም በደም በቀይ አፈርና በቅቤ የተነከረ ነው ማለት ነው። እዚህ የምናየው ቦዳ የምንለው ነው። ቦዳ አገር ያቀኑ ጀግኖች ተመልምለው ወደ ንጉስ ፊት በሚቀርቡበት ጊዜ ንጉስ ደግሞ በዚህ በቦዳ ሙሉ የማር ወለላ በዚህ ተሞልቶ መጥቶ እያንዳንዱ ሰው በዚህ ቀንድ የማር ወለላ ከንጉስ እጅ ይቀምሳል። ከዚህ የማር ወለላ ከንጉስ እጅ መቅመስ ከታላቅ ሹመት ጋር ይቆጠራል ማለት ነው። ይሄኛው የንጉስ መጠጫ ከጎሽ ቀንድ የሚዘጋጅ የንጉስ መጠጫ ዋንጫ ነው። ይሄኛው የአንበሳ ጎፈር ነው። የአንበሳ ጎፈርን የሚያደርጉት ጀግኖች ናቸው ማለት ነው። በጭንቅላታቸው ላይ የአንበሳ ቆዳን ለብሰው የአንበሳ ጎፈርን አድርገው ህርቦራ የተባለውን ዕቃ አድርገው የሚለብሱት ነው። ይሄ ደግሞ በለጠ ዱንዳ ይባላል። እቺ ከብር የምትዘጋጅ ናት። የጆሮ ጌጥ ናት። አገር ያቀኑ ጀግኖች ጆሮቸው ተበስቶ፣ የወንድ ልጅ ጆሮ ዝም ብሎ አይበሳም። የወንድ ልጅ ጆሮ የሚበሳው መቼ ነው? አገር ሲያቀና ለአገር ውለታ ሲሰራ ነው። እና ይህንን በለጠ ዱንዳን የሚያደርጉት መቼ ነው? አገር ሲያቀኑ ለአገር ውለታ ሲሰሩ ተመልምለው የክል ጆሮ ይበሳ እውነት እሱ ለአገር ውለታ ሰርቷል ሲባል በለጠ ዱንዳ ጡማን ሻኖች ፖሊሲ በለጠ ዱንዳ ይላሉ። ይህንን ያደርጋሉ። ይሄኛው ደግሞ አይከል ባሊያ ይባላል። ጀግኖች በአናታቸው ላይ የሚሰኩት ነው ማለት ነው። ይሄ በአንበሳ ጎፈር ላይ ይህንን በአናታቸው ላይ ይሰካሉ። ይሄ አይከሌ የሚባል ወፍ ይሄ ከዶሮ ቅጥ የተነቀለ ሳይሆን አይከሌ የሚባል የወፍ ዝርያ አለ። አሁን ከሀገር ላይ እየጠፋ ነው እና ይሄ ወፍ እንቁላል የምጥለው አደገኛ ፈፋ በሆነ ቦታ ነው። እሱ እንቁላል በምጥልበት ቦታ የኮምጣጣ ቅቤ ወስደው ቀብተው እንቁላሉን መልሰው ቦታ ያስቀምጣሉ። ልክ ያ ወፍ የኔ እንቁላል አለ ብሎ ለማቀፍ ሲመጣ የኮምጣጣ ቅቤ ሽታ ያገኙ ቁጫጮች በሙሉ መጥተው በዛ እንቁላል ላይ ሸፍ ይላሉ። ይሄ በራሴ እንቁላል ተቀመጥኩ ስል እነዚህ ቁጫጮች በሙሉ በወፉ ሰውነት ውስጥ ገብተው ሲነክሱ እነሱን ለማራገፍ እሱ ወደ ሰማይ ይበራል። ይሄን ባዘጋጀው ፈረስ ከሱ ጋር እኩል ይበራል። መነሻው ይሄ እዚህ ከሆነ አጋጣሚ ሰውነቱን ወፉ ሲያርገፈገፍ አንድ ላባ አጋጣሚ ወይ ዳውሮ ሊወጥቅ ይችላል፣ ወይ ሻሽመኔ ሊወጥቅ ይችላል፣ ወይ አርባ ምንጭ ሊወጥቅ ይችላል። በዛ መልክ ስለሚያገኙ ጀግኖች የሚያደርጉት እንጂ ይሄ ከዶሮ ቂጥ የተነቀለ አይደለም። በጣም በከባድ እንትን የሚገኝ ላባ ዝርያ ነው። እዚህ ጋር የምናየው የወላይታ የራሱ መንግስት ነበረው፣ ንግድ ገንዘብ ነበረው ስንል ዝም ብለን አይደለም። ይሄ ማርጫዋ የሚባለው ጥንት የንግድ ልውውጡ አስቸጋሪ በነበረ ጊዜ የወላይታ ሰው በራሱ ገንዘብ የነግድ ነበር። ሰውን እቃ በእቃ ሲለውጥ፣ ከብትን በከብት ሲቀይር፣ ወላይታ ግን ከጥንት ጀምሮ መጀመሪያ ካሬታ በሚባለው ከዚያ ቀጥሎ ደግሞ በዚህ ብረትን ካገኘ በኋላ ማርጫ በሚባለው የነግዱ ነበር ማለት ነው። ይሄ የንግድ ገንዘብ ነው። ይሄ ደግሞ ፎርጅድ ገንዘብ እንዳይሰራ በመንግስት መዋቅር ላይ ካሩ መጮና የሚባለው ፎርጅድ ገንዘብ እንዳይሰራ የሚከታተል አለ ማለት ነው። ይሄ ማርጫ የንግድ ገንዘብ ነው ማለት ነው። እንግዲህ ወላይታ ላይ ሌባ አልነበርም። ለዛው ማረጋገጫ ምንድነው የሚባል ጥንት ይሄ ገንዘብ ብረት ስለሆነ በጣም ከባድ ነው። 10,000 ማርጫ ያለው ሰው ካለ የሚችለውን ተሸክሞ የተቻለውን መንገድ ዳር አስቀምጠው ይሄድና አድርሶ ከቤት እስከመጣ ድረስ ሌባ አይለቅም። ልመናና ሌብነት በወላይታ ላይ አልነበረም። ከስርዓት ጋር በኋላ የመጣ ነው ማለት ነው። ያ ይሄ የንግድ ገንዘብ ነው ማለት ነው። ስለዚህ ማርጫ ስቴጋንድ የተባለ ተጓዥ ስለዚህ ማርጫ ሲጽፍ 10 ማርጫ እንደ $1 ይቆጠር ነበር ብሎ ነው የጻፈው። እና ይሄ ማርጫ በጣም በወላይታ ገንዘብንም በማዘጋጀት በራሱ ገንዘብ በመነገድም ቀደምት ነው ማለት ነው። ከስር የምናየው እነዚህ በጦር ሜዳ የሚጠቀሙት ጎራዴዎች ናቸው። የተለያዩ ጎራዴዎች አሉ። እነዚህን ጎራዴዎች የሚጠቀሙን ለማሳየት ነው ማለት ነው።
ጋይስ እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። በጣም የምትማሩበት ቪዲዮ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ ከኛ ጋር አብራችሁ ሁኑ። ተከታተሉ። እሺ እዚህ ጋር የምናየው ያው ወላይታ ከጥንት ጀምሮ ሌዘር ስለብስ እንደነበረ ለማሳየት ነው። አንደኛ እዚህ ወደ ላይ የምናየው የአንበሳ ቆዳ፣ ይሄኛው የአንበሳ ቆዳ ነው። ይሄ ደግሞ የነብር ቆዳ ነው። እነዚህ የነብር ቆዳ አለ፣ የጉሬዛ ቆዳ አለ፣ አጎዛነት ያላቸው ደግሞ ቆዳዎች አሉ። እነዚህም ተጠቅሞ ወላይታ ከጥንት ጀምሮ ሌዘር ስለብስ እንደነበረ ያንን ለማመላከት ነው ማለት ነው። ወደዚህ ስናልፍ የምናየው ምንድነው? የምግብ ዋስትና ያረጋገጡ ሰዎች የሚያካሂዱት ሰርሞኒ አለ። በምግብ ዋስትና ራሳችን ችለናል ብሎ ራሳቸውን በምግብ የቻሉ ሰዎች ሪፖርት ሲያደርጉ ንጉሱ ቀጥታ ያላቸው ሀብት ይቆጠር ብለው ያዛሉ። ሀብት ይቆጠር ሲባል መጀመሪያ የወንድየው ሀብት ነው የሚቆጠረው። የወንዱ ሀብት ሲቆጠር ወንዱ የዳላ ስርዓትን ያከናውናል። ዳላ ማለት ቀጭን ማለት ነው። ይሄ ቀጭን እየተመታ ለሱ ያለው ከብት ይቆጠራል። ይሄ ቀጭን እየተመታ 1 2 ተብሎ 100 ከብት ካስቆጠረ የዳላ ስርዓትን ያከናውናል። 1000 ከብት ደግሞ ካስቆጠረ ወንድየው የልቃ ስርዓትን ያከናውናል። 10,000 ከብት ካስቆጠረ የኡማ ስርዓትን ያከናውናል። ይሄንን ሴሬሞኒውን አካሂዶ በሳምንቱ ደግሞ ይሄንን ሀብት ብቻውን ላለማፍራቱ ምስትየዋን በዛ ውስጥ እውቅና እንዳላት ለማሳወቅ ለሷም ደግሞ በተራዋ ያንን የሀብት ማብሰሪያ እድል ይሰጣታል። እሱ የዳላ ስርዓትን አከናውኖ በሳምንቱ ሴቷ ደግሞ የግሞ ስርዓትን ታከናውናለች። የግሞ ስርዓት ስታከናውን ይሄ የግሞ ብረት ይባላል። በዚህ ይሄ ግሞ ብረት 3 5 7 ይመጣና በእግሯ ላይ የእግር አልቦ በእግሯ ላይ ይደረግላታል ከደጃፍ እስከ አልጋዋ ድረስ። ይህንን በእግሯ ላይ ታደርጋለች። እንደገና ደግሞ ትናንት ተራ ልብስ ትለብስ የነበረችው ይህንን ወቴ ቁጥወጧ የተባለውን ፈታል ሀዲያ፣ ይሄ ቅድም የምናገረው ከሀዲያ አይነቶቹ አንዱ ነው። ይሄ ፈታል ሀዲያ ተብሎ ይታወቃል። ይሄ እንደ ቀሚስ የሚለበስ ነው። ይሄ እንደ ነጠላ ከላይ የምትደርበው ነው ማለት ነው። ይህንን ለብሳ ልብሶቿን ትናንት ተራ ልብስ የምትለብሰው አሁን ይሄ የሹመት ልብሷ ነው። ይህንን ፈታል ሀዲያን ለብሳ ጭንቅላቷም ላይ ይሄ ወገሯ የተባለው በጭንቅላቷ ላይ ይደረግላታል። ከዚያ ደግሞ ከብት ለማርባቷ ምልክት የሆነው ሜህባሊያ የሚባለው በጭንቅላቷ ላይ ይደረግላታል። ከዚያም ደግሞ ፈትላ ለመልፋቷ ሙጥያ የተባለው ይሄ በጭንቅላቷ ላይ ይደረግላታል። ከዚያ በእጆቿ ላይ እነዚህ የተለያዩ አምባሮች፣ እንደገና የእጅ ቀለበቶች፣ የብር ቀለበቶች ይደረጉና ልክ ይሄ ደግሞ የክብር ምርኩዟ ግመ ጎፊያ ተብሎ ነው የሚታወቀው። ይህንን የክብር ምርኩዟን ይዛ እኚህ በልቴት እዚህ ጋር በፎቶ የምታዩት ይህ የግሞ ስርዓትን ያከናወነች ሴት ናት ማለት ነው። እና እዚህም የተለያዩ እንትኖችን የራሷን የግሞ ልብሶቿን በትሯን ይዛ ግሞ ጎፊያን ይዛ የተነሳችው ነው ማለት ነው። ይሄ የክብር ምርኩዟ ነው። ይሄ ባህል አሁንም የቀጠለ ነው። ምክንያቱም ከፍተኛ የቁጠባ ባህልን የሚያስተምር ስለሆነ በዛ መልክ አሁንም የቀጠለ ነው ማለት ነው። ይሄ የግሞ ስርዓት። ወደዚህ ጋር ስንመጣ የምናየው ስለ ሽመና ነው። የሽመና ዕደ ጥበብን ነው። ወላይታ እንግዲህ የሽመና ዕደ ጥበብን የጀመረው ከጥንት ጀምሮ ነው እና እዚህ ከስር የምናየው ጥጥ ነው። እንግዲህ ቅድም የምናገረው የሞቼ ቦራጎ ዋሻ ከዋሻ ህይወት ወጥተው ሰው መጀመሪያ እርሻ ስራ ሲጀምር መጀመሪያ ያመረተው እንሰት ማሽላና ጥጥ ነው እና ይህንን ጥጥን አምርተው ጥጥን በማባዘት በጥጥ ድንጋይና በጥጥ ብረት ያንን አባዝተው ካዘጋጁ በኋላ የመሸመኛ እቃዎች አሉ። ሃርፓ፣ ሚሃና፣ ሞሆ፣ ብሩሷ የሚባሉ አሉ። በእነዚህ በሽመና እቃዎች ተጠቅሞ የተለያዩ ምርቶችን ያመርታሉ። ይሄኛው ቡልኮ የምንለው ቡልኮን ያመርታሉ። ቅድም ጨጨፈ ቡልኮን የጦር ሜዳ ጀግናው ሲለብስ እንደኔ አይነት ተራው ደግሞ ሰው ተራ ቡልኮ እዚህ ጋር የሚለብሰው ነው ማለት ነው። ቡልኮ፣ ግጤቷ፣ ኤሪቿ፣ አሳራ፣ ኬቲያ፣ ዳንጫዋ፣ ጉቱሞ ሀዲያ እነዚህን የሚለብሰው መሆኑን ያንን ለማመላከት ነው ማለት ነው። ህፃናት ደግሞ ሴት ልጆች ህፃናት ለአካለ መጠን እስከሚደርሱ ድረስ አሁን እቺ ልጅ በታጠቀችው መልክ ይሄ ማሽኳ ይባላል። ማሽኳ እቺ ልጅ በታጠቀችው መልክ ከግራ ዳሌ እስከ ቀኝ ዳሌ ድረስ በሚደርስ መልክ ይዘጋጅና ይሄ ማሽኳ በብልቷ ላይ ታደርጋለች ማለት ነው። አሁን እቺ ትንሽ ናት። ከግራ ዳሌ እስከ ቀኝ ዳሌ በሚደርስ መልኩ ይዘጋጅና እዚህ በማሽኳ ጫፍ ላይ ወይ ሸፖ ተብሎ ይታወቃል። ወይ ሸፖ ወይም የሌሏ ዛጎል ወይም ብረት እዚህ ላይ ይደረጋል። ለምን ይደረጋል? ክብደት ካልሰጠ ነፋስ ገልቦ ልጅቷን ራቁትነቷን እንዳይሳይ ክብደት ሰጥቶ ወደ ታች እንትን እንደልና ስትራመድ ደግሞ ድምፅ እየሰጠ ስለሚሄድ ድምፁ ራሱ ጥሩ ጣዕም ይሰጠዋል ማለት ነው። ያንን ለማሳየት የተዘጋጀ እነዚህ አልባሳቶችን ለማመላከት ነው ማለት ነው። ወደዚህ ጋር ስንመጣ
ይሄኛው ዶንዲያ ይባላል። ይሄ ዶንዲያ በወላይትኛ ዶንዲያ ነው። ጃንጥላ ዘመናዊ ጃንጥላ ከመምጣቱ በፊት እናቶች ጥንት ሲጠቀሙ የነበረው በሰርግ ጊዜ ሶፊያ ወቅት በተለያዩ ሰርሞኒ ላይ ይህንን ጃንጥላ ይዘው ራሳቸውን ከፀሐይና ከዝናብ የሚከላከሉበት ጥንታዊ ጃንጥላ ነው ማለት ነው። ዘመናዊ አገር በቀል እውቀት ለዘመናዊ ቴክኖሎጂ መደርደሪያ ነው የሚባለው ለዛ ነው። ዘመናዊ ጃንጥላ ለማምጣት ይሄ ዋናው ትልቁ ነገር ይሄ ነው። አሁን ይሄ ከሰሜን ላይ ከአገው እንትን ጋር ይመሳሰላል፣ ጋር ይመሳሰላል። ያ መመሳሰል ማለት ይሄ ትልቅ ነገር ነው። ምክንያቱም እኛን ህዝብን ለማቃቃር እንጠቀማለን። ይሄ መመሳሰል ማለት የህዝብን አንድነትን የሚያመላክት ነው። እያንዳንዱ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ብንሄድ የሚመሳሰሉ ባህሎች አሉ፣ ቅርሶች አሉ። እነዚህ የሚመሳሰሉ ነገሮች ላይ ማጥናት እንጂ ህዝብን ለሚያለያይ ነገር መጠቀም እንደሌለብንም እያስተማረን ነው ማለት ነው። እዚህ የምናየው ኮፍያዎች እኔ ባደረግኩት መልክ ከክርም ይዘጋጃል። እንደገና ደግሞ ከሱንደዶ ኮፍያ ይዘጋጃል። ከዘንባባም ደግሞ እንደገና ይዘጋጃል። ኮፍያዎች ከተለያዩ እንትኖች ላይ ኮፍያ ይዘጋጃል ማለት ነው። እዚህ ጋር የምናየው ይሄ ቅኔጢያ ይባላል። ይሄ ቅኔጢያ ብረትን በእሳት አግለው ብረትን ለመቁለጥ ዛሬ ግራይንድ ማሽን እንጠቀማለን እና በዚህ ቅኔጢያ ብረትን አግለው የሚጠቀሙት በዚህ በመራጃ መዶሻ በትልቁ መዶሻ እየመቱ ብረትን ለመቁረጥ የሚጠቀሙት ቅኔጢያ ተብሎ ይታወቃል ማለት ነው። ይሄ ደግሞ እንጨትን ለመሰርሰር ይሄ ፍላትና ከርቭ በሆነው እንጨትን ለመሰርሰር የሚጠቀሙት በተለያየ ቅርጽ እንጨትን ለመሰርሰር የሚጠቀሙት ነው ማለት ነው። ይሄኛው ኤልኦ ይባላል። የሸክላ ዕቃ ጌጥ ለማውጣት የሚጠቀሙት ነው። ኤልኦ ብለው የሚጠሩት ነው። ይሄ ደግሞ ቆዳ ካልተፋቀ ጀንዲ ይሆንና ለመልበስ አይመችም። ቆዳን ለመፋቅ የሚጠቀሙት እዚህ ባልጩት አለ፣ ሰም አለ። በሰም አሽገው በዚህ በውሃ እያርከፈከፉ ቆዳን የሚፍቁበት ዙቃኗ ተብሎ የሚጠራው ነው ማለት ነው። ዙቃኗ ቆዳ ለመፋቅ የሚጠቀሙት ነው ማለት ነው። በጣም ይገርማል ጋይስ። እችኛዋ ደግሞ ድሮ ምላጭ ከመምጣቱ በፊት ይሄ ፀጉር ለመላጨት፣ ጽም ለመላጨት፣ ለግርዛት አገልግሎት መግላላ ይባላል። ይሄ እቺ አሁን ከ150 ዓመት በላይ እድሜ ያስቆጠረች መግላላ ናት ማለት ነው። እንደ ምላጭ ተጠቅመው ፀጉር ይላጭበታል፣ ጽም ይላጭበታል፣ ለግርዛት አገልግሎት ይጠቀማሉ ማለት ነው። ይህንን ለማመላከት ነው ማለት ነው። ከስር የምንመለከተው እነዚህ ወናፍ አለ፣ እሳት ለማቀጣጠል የሚጠቀሙት ወናፍ አለ። ያንን እሳቱን አቀጣጥለው ብረታ ብረትን በተለያየ ቅርጽ ለማውጣት በእሳት አግለው ይጠቀማሉ ማለት ነው። ይሄኛው የድንጋይ መውረድ ነው። ይህ መውረድ ዘመናዊ መውረድ ከመምጣቱ በፊት በዚህ በድንጋይ መውረድ ብረትን ስል እያደረጉ የሚጠቀሙት ነው ማለት ነው። ይሄኛው ዘመናዊ እህል መለኪያ ከመምጣቱ በፊት በዚህ ቦጫሪያ በሚባለው መለኪያና እንደገና ደግሞ ፍሮ በሚባለው በሁለቱም እህል እየሰፈሩ ይለኩ ነበር ማለት ነው። ወደዚህ የምናየው ቁርበት ነው። ቁርበት ለመኝታ አገልግሎት ይጠቀማሉ፣ ለመቀመጫ አገልግሎት ይጠቀማሉ ማለት ነው። እዚህ ጋር ወንፊቶች አሉ። የተለያየ ወንፊት አለ። ይሄኛው ወንፊት እህል ለማበጠር እንደገና ደግሞ ቆጮን አበጥሮ ቡላንም አበጥሮ ለመጠቀም የሚጠቀሙት ዱቄትንም አበጥሮ ለመጠቀም የሚጠቀሙት ዘዘሪያ ብለን የምንጠራው ነው። ይሄኛው ደግሞ ለየት የሚለው ባህላዊ መጠጥ ቦርዴ፣ የወላይታ ባህላዊ መጠጥ አለ። ቦርዴን ለመጭመቅ የሚጠቀሙት ነው ማለት ነው። ቦርዴ ሆፒያ ተብሎ ይታወቃል ማለት ነው። ይሄኛው ደግሞ ለየት የሚለው ደግሞ ምንድነው? ዱፎ ሆፒያ ተብሎ ይታወቃል ማለት ነው። ወንዶች ሲሞቱ የወንዶች የመቃብር አፈር የሚወጣው ከቀርከሃ ከተዘጋጀ ቅርጫት ነው የመቃብር አፈር የሚወጣው። ሴቶች ደግሞ ለአካለ መጠን ደርሰው በሚሞቱበት ጊዜ የነሱ የመቃብር አፈር የሚወጣው ዱፎ ሆፒያ ተብሎ በሚታወቀው በዚህ ሆፒያ ነው የሚወጣው። ምክንያቱም አንድ ሴት እድሜዋ ጠና ብሎ ከሞተች ወዲያው የመቃብር ጉድጓድ ለመቆፈር ሲሄዱ የት አለ ዱፎ ሆፒያ ሲባል ወዲያው ከቤት ውስጥ አውጥተው ይሰጣሉ ማለት ነው። እናቶች ይህንን አዘጋጅተው ያቆያሉ በየቦቱ ማለት ነው። ይሄ ከስር ደግሞ እንደገና ያለው ጉባ የምንለው ነው። ጉባ የክብር እቃዎች ማስቀመጫ ነው ማለት ነው። የራሱ ክዳን አለው። እሱን ማስቀመጫ ጉባ ተብሎ ይታወቃል። ይሄኛው አገልግል ወደ ጦር ሜዳም ይሁን ወደ አደን ሲሄዱ ስንቅ ይዘው የሚሄዱበት አገልግል ነው ማለት ነው። ቤት በሁለት ቦታ ይከፈላል። በሁለት ቦታ ሲከፈል መሀል ላይ የሚከፍለው ሳጥራ ነው። ሳጥራ ዝም ብሎ አይቀመጥም።
ሳጥራ ላይ ከላይ የምናያቸው ሽክናዎች አሉ፣ ወጭቶች አሉ፣ ባህላዊ ማንኪያዎች፣ መውቂያ አለ፣ ዛንዛ ባህላዊ ፎጣ አለ፣ መሶብ አለ፣ ሰፌድ አለ፣ የተለያዩ ነገሮች አይንን የሚስቡ ነገሮች ይቀመጣሉ። ይሄኛው ዛንዛ ባህላዊ ፎጣ ነው። ይሄ ባህላዊ ፎጣ ሰው ገላ ከታጠበ በኋላ ራሱን ሰውነቱን ለማድረግ የሚጠቀመው ነው። በዝናብ ተመቶ የመጣ ሰው ካለም ወዲያው ለእንግዳ ይህንን አውጥቶ ሲሰጡ ሰውነቱን ያጸዳዳል። ዘመናዊ ፎጣ 2 ሰው ሲጠቀም ሽታ አለው። ይሄ ግን 10 ሰው ቢጠቀም ሽታ የለውም። ከእንሰት ኮባ ደረቁ ፓርት የሚዘጋጅ ዛንዛ ተብሎ የሚጠራው ነው ማለት ነው። ይሄኛው ጌሊያ ሞቂያ ተብሎ ይታወቃል። ጌሊያ ሞቂያ ድሮ ወጣቶች በዚህ በጌሊያ ሞቂያ ለራሱ ለመብላት ሲሞክር እንደዛ አይደለም አበላሉ። ጌሊያ ሞቂያ ሽማግሌ ጭማይ ጌሊያ ሞቂያ ሚዘስ ይላሉ። እና በዚህ በጌሊያ ሞቂያ እኔ አንተን አጎርሳለሁ፣ አንተ እኔን ታጎርሳለህ የፍቅር ማንኪያ ተብሎ የሚታወቀው ጌሊያ ሞቂያ የምንለው ይሄ ነው። ይሄኛው ደግሞ ኮንጭ ሞቂያ የምንለው ነው። ኮንጭ ሞቂያ የባህላዊ ምግብ ሎጎሞ የሚዛቅበት ነው። ሌሎች ማንኪያዎች ባህላዊ ምግብ ለመብላት የሚጠቀሙት ትናንሽ ማንኪያዎች አሉ ማለት ነው። እዚህ የአራዊትን ቀንድ አስቀምጠናል። ያንን ለምን አስቀመጥን? ጥንት የወላይታ ሰው የጦር ሜዳ ትምህርት ቤቱ አደን ሰው ጦር ሜዳ ሄዶ በትክክል አደንን የሚመራ በአደን ላይ ውጤት የሚያመጣ ሰው የጦር ሜዳ ጀግና ተብሎ የሚመለመለው ከአደን ትምህርቱን በሚገባ በዋናና በአደን ጎበዝ የሆኑ ሰዎች ናቸው። ስለዚህ እዚህ የምናየው የአጋዘን ቀንድ፣ የጎሽ ቀንድ፣ እንደገና የድኩላ ቀንድ እዚህ የምናየው አለ እና ይሄንን ቀንድ ያስቀመጥነው ድሮ የጦር ሜዳ ትምህርት ቤት እንደሆነ፣ በአሁኑ ሰዓት ደግሞ አደን የተከለከለ መሆኑን ለማስተማር። ምክንያቱም ለምን ይከለከላል? እግዚአብሔር ሰማይ ምድር ሲፈጥር ይችን ምድር የፈጠረው ለሰው ልጅ ብቻ አይደለም ለአራዊትም ጭምር ነው። ስለዚህ አራዊትም በነፃነት ሊኖሩ ይገባል የሚለውን እያስተማረን ነው ማለት ነው። እዚህ ሙዚየም የመጣ ሰው እየተማረ ይሄዳል ማለት ነው። ወደዚህ ስንመጣ ምርኩዝ የሚያዘው እንደየእድሜ ክልል እንደየስልጣን እርከን ነው የሚያዘው እና ወጣቶች እንዲህ አይነት ዱላ ይይዛሉ። ኮጢያ የምንለውን በቅጡ ላይ ብረት ያለውን ወጣቶች ይህንን ይይዛሉ። እንደገና እንደኔ አይነት ደከም ያለ ሽማግሌ ከሆነ ደግሞ ጴልጧን ይይዛል። ከዚህ ጋር ጴልጧ የምንለውን ይይዛል። ፈረሰኛ ከሆነ ደግሞ ፈረጠምጣ የምንለውን ይህንን ፈረሰኛ ከሆነ ይህንን ፈረጠምጣን ይይዛል። ወደ ስልጣን እርከን ስመጡ ግን እንደየስልጣን እርከናቸው ይህ ጣልቡ ቀጋሳ ተብሎ ይታወቃል ማለት ነው። ይህን ጣልቡ ቀጋሳ የሚይዙት እነማን ናቸው? ወደ ስልጣን እርከን የመጡት ሰዎች እንደየስልጣን እርከናቸው። ከፍተኛ ስልጣን እርከን ያለው ተለቅ ያለውን ይይዛል፣ ቀጥሎ ያለው ያንን ይይዛል። በዛ መልክ እንደየስልጣን እርከናቸው የሚይዙት ጣልቡ ቀጋሳ ተብሎ የሚታወቀው ይሄ የክብር ምርኩዝ ነው ማለት ነው። እዚህ የምናየው ጋሻ ነው። ጋሻ በወላይታ እስከ 7 አይነት ጋሻ ይቆጠራል። ጋሻ ራስን ከጦር ለመከላከል ጦርን በቀኝ እጅ ይዘው በግራ እጅ ይህንን ጋሻ ይዘው ጦር በመወረበት ጊዜ በዚህ እየተከላከለ በጦር ሜዳም ራሱን የሚከላከልበት ነው። ይሄ ጋሻ ከጎሽ ቆዳ የሚዘጋጅ ነው። በነበረው አገር በቀል እውቀት እንዲህ አይነት ቀጥ ያለ ቆዳን እንዲህ አይነት ጌጥ አውጥቶ ማዘጋጀት ቀላል አይደለም ማለት ነው እና በወላይታ 7 አይነት ጋሻ አለ። ዞጋሮ ጎንደሊያ፣ ያቸ ጎንደሊያ፣ ቁፓና ጎንደሊያ፣ ፓራ ጎንደሊያ፣ ቦኖ ጎንደሊያ፣ ወርቆ ጎንደሊያ የተባለ እስከ 7 ይቆጠራል እና ይሄኛው ዞጋሮ ጎንደሊያ የሚባለው ባህላዊ ጋሻ ነው። ይሄኛው ደግሞ ቁፓና ጎንደሊያ ተብሎ የሚታወቀው ጋሻ አይነት ነው። እንግዲህ ከጋሻ ጋር አብሮ የሚሄደው ጦር ነው። ጦር በወላይታ ከ100 በላይ የጦር አይነት አለ። ከ100 በላይ የጦር አይነት አለ። ቅድም እዛ ጋር ስናገር አንድ ሰው ጀብዱ ከሰራ የሰውየው ጆሮ ይበሳል ብያለሁ እና አንድ ጦርም በጦር ሜዳ ውሎ ከሆነ የገደለ ጦር ከሆነ የጦርም ጆሮ ይበሳና እንዲህ አይነት ሎቲ ይደረገለታል ማለት ነው። ይህንን ጦር አንድ ሰው እንዳየ ይሄ ጦር ሜዳ የገደለ ጦር ነው ይላል። ስለዚህ ይሄ ኮይሻ የምንለው ትልቁ ጦር ነው። ይሄኛው ደግሞ ዳግም መውጋት ሳያስፈልግ በአንድ ጸጥ የሚያደርግና አንቶ ሚሰውማ ኮሸና ዋርጃ ይላሉ እና ይሄ ዋርጃ የሚባል የጦር አይነት ነው። እዚህ ጋር የምናየው ሸለሊያ የምንለው የጦር አይነት ነው። በአደንም በሽለላ ወቅትም ይሄንን ጦር ይይዛሉ ማለት ነው። ሸለሊያ የምንለው የጦር አይነት ነው። ይሄኛው ከርዋላ የምንለው የጦር አይነት ነው። ይሄኛው ደግሞ ጥንቃ የምንለው የጦር ወሊያ የምንለው የጦር አይነት ነው። ወሊያ የምንለው የጦር አይነት ነው። እነዚህ መጫሚያ የምንለው የጦር አይነት ነው። መጫሚያ እንደ ቆንጥጥ የሚቧጥር ነው።
እዚህ ጋር እንደ ቆንጥር የሚዋጥተው ከወጋ አንጀትን መዞ የሚወጣ ነው ማለት ነው። መጫሚያ ከአንድ ጥርስ እስከ 4 ጥርስ ያለው በጦር ሜዳም በአደንም የሚውል ነው ማለት ነው። ከአንድ ጥርስ እስከ 4 ጥርስ ያሉት ማለት ነው። እና እነዚህ ጦሮች በሙሉ በአደንም ሆነ በጦር ሜዳ ይውላሉ ማለት ነው። በጦር ሜዳም ሆነ በአደን የማይውሉ 3 ጦሮች አሉ። እነዚህ 3 ጦሮች በአደንም ሆነ በጦር ሜዳ አይውሉም። እነዚህ 3 ጦሮች ይሄኛው ቅድም በወላይታ ስንት ንጉሶች ነግሰዋል ብያለሁ? 52 በላይ ንጉሶች ነግሰዋል። እና እያንዳንዱ ንጉስ ሲነግስ ይሄ ቡሻ መጫሚያ ይባላል። ይህንን ቡሻ መጫሚያን የሚይዙት እነማን ናቸው? እያንዳንዱ ንጉስ አገርን በቅንነት እመራለሁ ብሎ ቃለ መሐላ ሲገባ ይህንን ጦር ይዞ ቃለ መሐላ ይገባል። ያንን ቃልን ማፈርስ እንዲህ አድርገኝ እያለ በህዝብ ፊት የሚያስምሉ ሰዎች አሉ። በእነሱ ፊት ቃለ መሐላ የሚገባው ንጉሱ ይህንን ጦር ይዞ ነው ማለት ነው። ይሄኛው ጦር ደግሞ ተመንና ኦቸ መጫሚያ ይባላል። ይሄ ባለ 12 ጥርስ መጫሚያን የሚይዙት እነማን ናቸው? ባህላዊ ቄሶች ናቸው ማለት ነው። ወላይታ ሃይማኖት ከመግባቱ በፊት ባህላዊ ቄሶች ትልቅ ስፍራ ነበራቸው። ሃይማኖት ወደ ወላይታ የገባው የኦርቶዶክስ ሃይማኖት በ12ኛው ክፍለ ዘመን ላይ አቡነ ተክለ ሃይማኖት ነው ይዞ የመጡት ከቦልጋ። እንደገና የፕሮቴስታንት ሃይማኖት እና የካቶሊክ ሃይማኖት በ19ኛው ክፍለ ዘመን ላይ ነው የገባው እና ከዚህ በፊት ባህላዊ ቄሶች ይህንን ጦር ይዞ ከፊት እንደ ሙሴ በሚመሩበት ጊዜ ጦርነቱም ይሁን አደኑ የሚሳካ ነበር ማለት ነው። ይሄኛው ተመንና ኦቸ መጫሚያ ተብሎ የሚታወቀው ነው ማለት ነው። ሌላው ይሄኛው ጦር በፈረስ ሰርግ ጊዜ የምትያዝ ናት። ቦሎ ቦዳ ሀዮ ቶራ የምትባል ቦዳ የምትባል የጦር አይነት ነው። ይሄንን ልጁ ወዳጫት ልጅቱ ቤት በፈረስ ሰርግ ዕለት ወዳጫት ልጅቱ ቤት ይሄድና ከተስተናገዱ በኋላ አዛይ ሞዜ ልጅቷን አውጥቶ በጋማ ከብት ሲያስቀምጥ ልጁን በራሱ ፈረስ ላይ ወጥቶ ሲቀመጥ ከዚያ እችን ጦር ይዞ ነው እሱ ከቤቱ የመጣው እና እናቶች ደግሞ አሮጌ ማሰሮ አምጥቶ በበትር መሬት ላይ እያንከባልሉ ይሸውዳሉ። ልጁ ደግሞ እዛ ራቅ ባለ ቦታ ላይ እነሱ የሚያንከባልሉትን ማሰሮ ሳይስት ወቅቶ ከሰበረ ልጃችን ጦረኛ ነው ይባላል። ከሳተ ደግሞ ሞኒቻ ተብሎ ይሳቅበታል። ከዚያ እችን ለልጅቱ ወንድም አስረክቦ የሚሄዳት ሰርግ ጊዜ በፈረስ ሰርግ ጊዜ የምትያዝ ጦር ናት ማለት ነው። እኚህ 52ኛው የወላይታ ንጉስ የንጉስ ጦና ሐውልትን ነው የምናየው ማለት ነው። ፕሬስ ተመልከቱ። ንጉስ ጦና እዚህ እንደምታዩት ከ1866 እስከ 1887 ወላይታን የመጨረሻ የወላይታ ንጉስ ናቸው። የወላይታን ያስተዳደሩ የመጨረሻ የወላይታ ንጉስ ናቸው ማለት ነው። ተከታተሉ። እዚህ እንግዲህ ስንመጣ ስለ ሸክላ ዕደ ጥበብ ነው የምናየው። በወላይታ የተለያዩ የሸክላ ዕደ ጥበቦች አሉ። እዚህ የምናየው ቋሚ ምድጃ ነው። በጓዳ ላይ ያለው ቋሚ ምድጃ ነው። በምድጃ ዙሪያ ላይ 3 ጉልቻዎች አሉ። ምግብም ለማብሰል ምጣድንም ሆነ እንስራዎችን፣ ጀበናዎችን በዚህ በጉልቻዎች ላይ እያስቀመጡ ምግብ ለማስራት የሚጠቀሙት 3 ጉልቻ ነው ማለት ነው። ወደዚህ ጋር የምናየው ይሄ ጋይታ ይባላል። ጋይታ 2 አይነት ነው። ዘመናዊ መሶብ ከሱንደዶ የሚዘጋጅ ዘመናዊ መሶብ ከማምጣቱ በፊት ከሸክላ የሚዘጋጅ መሶብ ነበር። ይሄ ጋይታ በአዘቦት ቀን ምግብ የሚቀርብበት ነው። ጋይታ ይባላል። ከሸክላ የሚዘጋጅ ነው። ይሄኛው ደግሞ በበዓላት ቀን መሀል ላይ ዳታ በርበሬ ተደርጎ ምግብ ስጋ በሚመጣበት ዕለት በዚህ ነው የሚቀርበው ማለት ነው። ይሄኛው ጋይታ በበዓላት ቀን ነው የሚጠቀሙት። ይሄንን ደግሞ በአዘቦት ቀን ምግብ ለማቅረብ የሚጠቀሙት ነው ማለት ነው። ይሄ ደግሞ በባህላዊ ምግብ ሙቾ ለማዘጋጀት ትሪያ ተብሎ ይጠራል። በዚህ ሙቾ የሚያዘጋጁበት ነው። ይሄኛው ቋሚ ደግሞ ቅንዳሊያ ይባላል። መብራት ማስቀመጫ ሞራን በጨርቅ ጠቅልለው ከለኮሱ በኋላ በዚህ ላይ ሲያስቀምጡ መብራት በቀላሉ የሚነድበት መቅረዝ ነው ማለት ነው። ቅንዳሊያ ተብሎ ይታወቃል በወላይትኛ። ይሄ ሜልሜሏ ትልቅ ጋን ነው። በዚህ ሜልሜሏ መጠጥ ለመጥመቅ፣ እህል ለማስቀመጥ፣ ልብስ ለማስቀመጥ የሚጠቀሙት ይሄ ሜልሜሏ ብለን የምንጠራው ትልቅ ጋን ነው ማለት ነው። በዚህ ጋን ብዙ ስራ ይሰራል ማለት ነው። ሜልሜሏ ተብሎ ይታወቃል። ወደዚህ ስንመጣ የምናየው የተለያዩ እቃዎች አሉ። እዚህ ላይ የምናያቸው ሽክናዎች ናቸው። እነዚህ ሽክናዎች ለባህላዊ መጠጥ መጠጫ፣ ቦርዴ መጠጫ የሚጠቀሙት ጎሲያ ብለውን የምንጠራው ሽክናዎች አሉ። እዚህ ጋር የምናየው ደግሞ እነዚህ የቅጠል ቡና ለመጠጣት ሲኒ፣ ዘመናዊ ሲኒ ከመምጣቱ በፊት ቡናን ለመጠጣት ቦዳ በምንለው በዚህ የቅጠል ቡና ለመጠጣት የሚጠቀሙት ነው። ይሄኛው ወተት ለማለብ የሚጠቀሙት የሳሚያ የምንለውን መናጫ ደግሞ ወተት ለመናጥ የሚጠቀሙት። ይሄ ለጎሞ ጣሯ የምንለው ደግሞ ባህላዊ ምግብ በሱ ለምርቃት ለሰርግ ጊዜ
የሚጠቀሙት ለጎማ የምንለው እቃ ነው። ይሄኛው ቅድም የምናገረው ጋይታ የምንለው ጥንታዊ መመገቢያ መሶብ፣ ይሄ ከ200 ዓመት በላይ ያስቆጠረ ጋይታ ነው። ከሰው ቤት በስጦታ ነው ለዩኒቨርሲቲ የመጣውና ጋይታ ተብሎ ይታወቃል ማለት ነው። ይሄ ለምግብ እዚህ ዳታ በርበሬ በሁለት ቦታ ይደረጋል። እዚህ ጋር ደግሞ እነዚህ የሚቀርቡ ስጋና ሌሎች አብሮ ቀርበው በዚህ የሚመገቡት ነው ጋይታ የምንለው ነው ማለት ነው። ወደዚህ ጋር በምናይበት ጊዜ ምግብ የሚቀርብበት እቃዎች ናቸው። እዚህ የድስት ተብሎ ይታወቃል። ባህላዊ ምግቦችን እነዚህ የሚቀርቡበት ድስት ተብሎ ይታወቃል። ይሄ መንቆርቆሪያ መንቃላ ተብሎ ይታወቃል። እነዚህ ገንቦ አለ። እነዚህ ምግብ ማቅረቢያ ናቸው። እነዚህ መጠጫ ዋንጫዎች ናቸው። እነዚህ ስኒዎች ከእንጨትም ይዘጋጃል፣ ከሸክላ ይዘጋጃል። እነዚህ የተለያዩ ነገሮች ናቸው። እዚህ ጋር ግን የምናየው በጣም ዩኒክ የሆነ ነገር እናያለን። ይሄ ፐርሙስ ነው። ወላይታ የራሱ ፐርሙስ አለው እና በዚህ ፐርሙስ ይሄ ፐርሙስ ሙቅ ነገር ተጨምሮ ሙቀትን ከ6 እስከ 7 ሰዓት ድረስ የማቆየት አቅም አለው ማለት ነው። የፐርሙስ አጠቃቀሙም በጣም ገራሚ ነው።